የአዲስ አበባ ፖሊስ ነገ በአዲስ አበባ ዝግ የሚሆኑ መንገዶችን አስታወቀ። ነገ ቅዳሜ የካቲት 28 2018 ዓ.ም በመስቀል አደባባይ የሚከናወነውን ታላቁን የኢፍጣር መርሃ ግብር ምክንያት በማድረግ የተወሰኑ መንገዶች ለተሽከርካሪዎች ዝግ እንደሚሆኑ የአዲስ አበባ ፖሊስ አስታውቋል። በእስልምና እምነት ተከታዮች ዘንድ የሚካሄደውን ይህንን መርሃ ግብር ተከትሎ ከቀኑ 5 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ የሚከተሉት መንገዶች ዝግ ይሆናሉ። ከመገናኛ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ራሔል ቤተክርስቲያን ጋር፣ ከወሎ ሰፈር ወደ መስቀል አደባባይ ኦሎምፒያ ጋር፣ ከጎተራ ወደ መስቀል አደባባይ ለሚመጡ አሽከርካሪዎች ለከባድ መኪናዎች አጎና ሲኒማ፣ ለሌሎች ተሽከርካሪዎች ደግሞ ጥላሁን አደባባይ ጋር ዝግ የሚደረግ ይሆናል። ከጦር ኃይሎች በሜክሲኮ ወደ መስቀል አደባባይ ለሚመጡ አሽከርካሪዎች በተለምዶ አጠራሩ ክቡ ባንክ አካባቢ፣ ከፒያሳ በቸርችል ጎዳና ወደ መስቀል አደባባይ ለሚመጡ ሀራምቤ መብራት ላይ፣ ከ4 ኪሎ በውጭ ጉዳይ ወደ መስቀል አደባባይ ለሚመጡ ብሔራዊ ቤተመንግስት መስቀለኛው ላይ፣ ከአዋሬ አካባቢ በካዛንቺስ ወደ መስቀል አደባባይ ለሚመጡ ኢንተርኮንቲኔንታል አካባቢ ከቀኑ 5 ሰዓት ጀምሮ የኢፍጣር ፕሮግራሙ እስከሚጠናቀቅ ሰዓት ድረስ መንገዶቹ ዝግ ይሆናሉ። በተጠቀሱት መንገዶች ላይ ተሽከርካሪዎችን ለአጭርም ሆነ ለረጅም ሰዓት አቁሞ መሄድ በጥብቅ የተከለከለ መሆኑንም ፖሊስ አሳስቧል። ህብረተሰቡ ለጸጥታ ስጋት የሆኑ አጠራጣሪ ነገሮች ሲያጋጥሙት በነፃ የጥሪ መስመሮች ጥቆማ እንዲሰጥም ጥሪ ቀርቧል። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ጻፉ። ላይክ፣ ፎሎ፣ ሼር ማድረግ ደግሞ